سلام خبركم تخاطرتين هذا channel كما يتولوا كما يترفدوا كما يتمسيوا كما كنت راحتكم ببذل لهم في العالم كل سلام كل أمان ديو وغني داير مسجن كل سلام ديو نالهم مع التخافلي دبل تمرتجنا متينا لنا نبقى هنا فرنسا مسنا انجليش حاوشنا نبتغرني انا مهارنا نغيرنا كنا مهارينا مالتي حصر زباله كنا مهارينا مالتي كي سلام بيالله በመላ ዓለም የምትገኙ ኤርትራውያንና ኢትዮጵያውያን ኮንደና መጣችሁ ወደ እንግሊሽ ትግርኛ አማርኛ ቻናል ፍራንስም ጨምረናል ዛሬ ማን ያውቃል ነገ ፍራንስ ሀገር ወይ ደግሞ ቤልጅየም ፍራንስ የምናገርበት ሀገር መሄድ ያጋጥም ይሆናል እና ኤሌመንታሪ የሆነ መባታዊ የሆነ እንግሊዝኛ ፍራንስ እናያለን ዛሬ እና ስትገቡ እንደተለመደው ላይክ አትርሱ፣ ስትወጡ አስተያየታችሁን አስቀምጡ። አዳዲሶቹ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ኮሜንት አስቀምጡልኝ እያልኩ ወደ ትምህርቱ እንሄዳለን። አነበዋለሁ እኔም ከዚህም የኔ ፕሮናንሴሽን ጥሩ ላይሆን ይችላል። ፍራንስ ከሁለቱም እንሰማለን ማለት ነው፣ ከኔም ከዚህም። ኦኬ ናምበር 1 ፍራንስ ይብላሉ። ፍራንሲስ እንግሊሽ ዊ ይላል ክንበብ ከለዚህ ይሄኛው ሲነበብ ዊ የስ አዎ ወይ ትውልድ ቋንቋ ዊ የስ ስምዑ ብዝኻ እዚህ ጋር ስሙት ምን እንደሚል ናምበር 1 ዊ የስ ሰሚያሁማ ዊ የስ ኦኬ ናምበር 2 ኖ ኤን አይነበብም ኖ አይደለም አይኮነን ቦንጆር ብዙ ጊዜ ር አይነበብም ኤህ ነው የሚሉት ኤህ ህ ድምፅ አለው ህ ስለዚህ ቦንጆር የሚባላል ግን ቦንጆህ ብለው ነው የሚያነቡት ፈረንሰኞች ምን ብለው ያነቡታል ቦንጆህ ህ ድምፅ ነው ያለው አር ቦንጆር አይደለም ቦንጆር ብንለው ግን ይገባቸዋል የአርሲ አር አይኮነትም ትባል ኤቢሲ ዲ ክብሉ ከለው ኤህ እዮም ትብሎ አር አይብልዋን ኤህ ስለዚህ ብኸመይ ኢኻ ቦንጆህ ኮይና ዘላ ድሕሪው ሄሎ ቦንጆህ ማለት ሄሎ ሓደ ሰብ አንድ ሰው ሲያገኝ ሄሎ ይላል ቦንጆህ ይላል ፍራንስ ደግሞ ኦኬ የኛውን ተመሳሳይ ነው ሳሉ ት አይነበብም ሳሉ ሃይ ት አይነበብም እዚህ ጋር ያው ነው ቦንጆህና ሳሉ ያው ነው ሄሎውና ሃይ ያው ነው ግን ለትልቅ ሰው ከሆነ ሃይ አትለው አክብሮት አለ ሄለው ነው የምትለው ጓደኛ ከሆነ ወይ ትንሽ ከአንተ ጋር የሚያንስ ከሆነ ደግሞ ሃይ ትለዋለህ ሳሉ ትለዋለህ ኦኬ ተረዳያትኩም አላግዜም ቦንጆህ ሳሉ ክልቲኡ ሰላም እዩ ግን ቦንጆህ እንዳሕር ኮይኑ ዓብይ ሰብ ወይ ሓድሽ ሰብ ዘይትፈልጦ ሰብ እንዳሕር ኮንካ ቦንጆህ ትብሎ ብእንግሊዝኛም ሄለው ትብሎ ዓርክኻ መቃርብትኻ ወይ ንእሽተይ ሰብ እንዳሕር ኮይኑኻ ሳሉ ትብሎ ሳሉ ሃይ ማለት እንግሊዝኛም ሃይ ትብሎ ሰብ በእንግሊዝኛ ተለመድካየ ሰብ እንዳሕር ኮይኑ ትፈልጦ ሰብ እንዳሕር ኮይኑ የምታውቀው ሰው የተለመደ ሰው ከሆነ ሃይ ትለዋለህ የማታውቀው ሰው ከሆነ ግን ሄሎ ብራዘር ሄሎ ሲስተር ሄሎ ፋዘር ማዘር ወዘት ነው የምትለው ማለት ነው ኦኬ እስቲ እንስማው ከዚህ ደግሞ ቦንጆህ ዊ ብቻ ነው ያነበበልን እዚህ ጋር እስኪ እንስማው ኖ ቦንጆህ ሄሎ ሳሉ ሃይ ሰሚያሁሙ ሰማችሁት ሳሉ ሃይ ኦኬ እንሂድ እዚህ ጋር ቦንሷህ ቦንሱር አይደለም ቦንሷህ ሲነበብ ቦንሷህ ማለት ጉድ ኢቭኒንግ ማለት እንዴት አመሻችሁ ከመይ አምሲኹም ማለት ጉድ ኢቭኒንግ ካለ አንድ ሰው እንዴት አመሸህ ማለት ነው ኦኬ ከመይ አምሲኹም ከመይ አምሲኻ ከመይ አምሲኺ ለሁሉም ይሆናል ማለት ነው ኦኬ ጉድ ኢቭኒንግ
ማታ ማለት ነው። ቦንሷር እዚህ ጋር ኦኹቯር ቻው ስትለው ቻው ክትብሎ ከለካ ኦኹቯር ትሎ ጉድባይ ማለት ነው። ጉድባይ ኦኬ። እዚህ ላይ ሜርሲ ይላል። ሜርሲ አመሰግናለሁ። ቴንኪዩ ማለት ሜርሲ ቴንኪዩ፣ ሜርሲ ቴንኪዩ። እስቲ እንስማው እዚህ ጋር Bonsoir. ቦንሷር Good evening. ጉድ ኢቭኒንግ Au revoir. ኦኹቯር Goodbye. ጉድባይ Merci. ሜርሲ Thank you. ቴንኪዩ። ሰማችሁት? ሜርሲ ታንኪዩ። እዚህ ጋ ሜርሲ ቡኩ። ይሄ ፕ አይነበብም እዚህ ላይ። ፍራንስ በጣም አደገኛ ነው ስታነበው። ሜርሲ ቡኩ፣ ቡኩብ አይደለም ቡኩ። ሜርሲ ቡኩ በጣም አመሰግናለሁ፣ በጣም ያመስግን ትብል እንዳልኩ እንካ ሜርሲ ቡኩ ትብል ፍራንስ። ታንኪዩ ቬሪ ማች ማለት ነው። ቴንኪዩ ቬሪ ማች በጣም አመሰግናለሁ ለማለት። እዚህ ጋ ዱኺያ ዱኺያ ምንም አይደለም። ዩአር ዌልካም ማለት ነው በእንግሊዝኛ ደግሞ ዩአር ዌልካም። አንድ ሰው አመሰግናለሁ ካለ ምንም አይደለም ወላ አንቲ ተገኘለን ገለምሽ ብሎ ና ትግርኛ ምንም አይደለም አይዞህ ምናምን እንለዋለን አለ። በእንግሊዝኛ ዩአር ዌልካም ትሎ። አንድ ሰው ቴንኪዩ ካለ ገንዘብካ ምንም አይደለም ለማለት ዩአር ዌልካም ትሎ። ብፍራንሳ ዱኺያ ሰምዕዎም ዳሕን ናተይ እናቱን አብልዎ አወዳድሮ ዱኺያ ን አይነበብም እዚያ ዱኺያን አይደለም ዱኺያ ዩአር ዌልካም ማለት ነው። ሲልቩ ፕሌይ ቴ አይነበብም እዚህ ላይ ብዙ ጊዜ ቴ አይነበብም። ሲልቩ ፕሌይ ፕሊስ ማለት እባክሽ፣ በጃኻ፣ በጃኺ፣ በጃኹም፣ በጃኽን ክትብል እንዳይል ቋንቋ በፍራንስ ሲልቩ ፕሌይ ትብል። ሲልቩ ፕሌይ በእንግሊዝኛ ፕሊስ ጊቭ ሚ አንድ ነገር ስጠኝ ለማለት ፕሊስ ትለዋል። ኦኬ ከዚያ በኋላ ኤክስኪዝ ሟ ሶሪ ማለት ነው። ኤክስኪዝ ሚ ወይ ደጋ ሶሪ ማለት ትችላለህ። ኤክስኪዝ ሚ ማለት ትችላለህ። ተያዝብኝ ወይ ደግሞ ይቅርታ ለማለት ነው። ይቅርታ ለማለት ሬታ ክትብል እንዳር ቋንቋስ እንግሊዝኛ ኤክስኪዝ ሚ ትብል ወይ ሶሪ ትብል። በፍራንሳ ኤክስኪዝ ሟ ትብል። እዚህ ጋ ፓርዶን አይደለም ን አይነበብም እዚህ ላይ ፓርዶ ብለህ ማንበብ ትችላለህ። ግን ብዙሕ ጊዜ ፍራንሳዊ እንዳር ኮይኑ ፓርዶ እዩ ድብለካ። ኣብዚ ዓዲ ተሰዲዱ መፅእ ፍራንስ ድኽእል ግን ብዙሕ ግዜ ኣር እዮም ደንብቦ ፓርዶ ይብልዎ ይርድኦሚ ማለት እዩ። ፓርዶ ሶሪ ማለት ፓርዶ አሁን ሁለቱም ያው ነው። ኤክስኪዝ ሚ ፓርዶ ተመሳሳይ ነው። ኤክስኪዝ ሚ ሶሪ እንድሕር ኢልካ ሓደ ሰብ ቅሬታ እዩ ዳሕተልካ ደሎ። አንድ ሰው ሶሪ ወይ ደግሞ ኤክስኪዝ ሚ እንድሕር ኢልካ ያው ይቅርታ እየጠየቀህ ነው። ግን ለማን ነው ኤክስኪዝ ሚ የምትለው ለማን ነው ሶሪ የምትለው ትንሽ ሊለያይ ይችላል እንጂ። ኦኬ ሶ እዚህ ጋር ፓርዶ ብለናል፣ እዚህ ጋር ሶሪ ብለናል። ኦኬ እዚህ ጋር ይህን ጨምርና ያሰማችኋለሁ። ጀሱዊ ዲዞሌ አያም ሶሪ ማለት ነው። አያም ሶሪ። አሁን ዲዞሌ እና ፓርዶ ኤክስኪዝ ሟ ሶስቱም አንድ አይነት ነው ማለት ነው። በእንግሊዝኛ አያም ሶሪ ኤክስኪዝ ሚ ያው ነው። ይቅርታ ነው። ሓደ ዓይነት ማለት እዩ። ኦኬ ሶ ጀሱዊ ዲዞሌ አያም ሶሪ አዝናለሁ ይቅርታ ለማለት ነው። አዝናለሁ እንደዚህ ስላደረግኩ እንደዚህ ወይ ቀጠሮ አንድ ሰው ካልመጣ አም ሶሪ ይላል ወይ ኤክስኪዝ ሚ ይላል ሶሪ ይብላክ ያው ነው። እስቲ እንስማ አሁንሽ። Merci beaucoup. Thank you very much. De rien. You're welcome. S'il vous plaît, please. Excusez-moi. Excuse me. Pardon. Sorry. Je suis désolé. I'm sorry. ኦኬ ሰማችሁት አይደል? ዱኺያ ዩ አር ዌልካም ማለት ነው። ዩ አር ዌልካም። ሲል ቩ ፕሌ ፕሊዝ ማለት ነው። ኤክስኪዝ ሚ ፓርዶ ሶሪ ጀ ሱዊ ዲዞሌ አይ አም ሶሪ። እዚህ ጋር እንቀጥላለን። ኮሞ ሳቫ ሃው አር ዩ ማለት ነው። ሃው አር ዩ እንዴት ነህ? ደህና ነህ? ደህና ነሽ? ደህና ናችሁ ለማለት ከመይ ኣለኹም ደሓን ዲኻ ክትብል እንዳር ቋንቋ ብፍራንስ ኮሞ ሳቫ። እዚኣ ኮሞ ትንበብ እዚኣ በምልእታ እዛ ኮሜንት ትብለላ ብእንግሊሽ እዚኣ ኮሜንት እያ። ብፍራንስ ግን ኮሞ ትንበብ። ኮሞ ሳቫ ከመይ ኣለኻ
እንዴት ነህ ለማለት ነው፣ ወይ እንዴት ነሽ። በእንግሊዝኛ ሀዋዩ አውዲዱ ማለት ትችላለህ። የተለያየ የሰላምታ አቀራረብ አለ አይደል? እንደዛ ማለት ነው። ኮሞ ሳባ እስቲ በሉ። ኮሞ ሳባ ሃው አር ዩ። አሁን ደህና ከሆንክ ሳቫ ቢያ ሲ ትረአየኩም ኣላ። ሲ ኣብዚ ታሕቲ ከምዚ ጨረት ንድሕር ጌርናላ ሲ ይታያቸዋል። እዚህ ጋር ትንሽ የሆነ ነገር እንደዚህ ካደረግንባት ስ ድምፅ አላት ማለት ነው። ሳ ይሆናል ከዚህ ኋላ እንጂ ካ ነበረ የሚሆነው። ሲኤ ሲነበብ ካ ነው። እዚህ ጋር ግን እዚህ ጋር ምልክት ካደረግንባት ስ ትሆናለች። ከዚህ ኋላ ሳቫ ቢያ አም ፋይን ማለት ነው። አም ፋይን ደህና ነኝ፣ ደሓኔ ተረዳትኩም አላ። ሳቫ ቢያ አም ፋይን ደህና ነኝ፣ እግዚአብሔር ይመስገን ለማለት ኦኬ። እዚህ ጋር ኤቷ ኤንድ ዩ ማለት ነው። አንተስ፣ አንቺስ፣ እናንተስ ከመይ ደሓን ዶ ሰላም ዲ እንዴት ነህ ሰላም ነው ምናምን ካለ ደህና ነኝ ሰላም ነኝ። አንተስ ይላል ሳኸ ደሓን ዲኻ ትብሎምሽ። ኤቷ ኤንድ ዩ እዚያ ቷ ትነበብ እዚያ ኤቷ ኤንድ ዩ ማለት ነው። ማል ቢያ ጉድ ማለት ነው። ጽቡቅ ማለት ነው። ቢያ ጉድ አሪፍ ጥሩ ለማለት ቢያ ትለዋለ። ኤቷ ካለ ቢያ ትለዋለ፣ ደህና ነኝ። ወይ ደግሞ ጥሩ ከሌለ ማል ትለዋለ። በፍራንስ ማል ባድ ማለት ነው፣ መጥፎ ጥሩ አይደለህም ማለት ነው። ቢያ አይደለህም ወይ ሳቫ ቢያ አይደለህም ማለት ነው። እስኪ እንስማየው። እዚህ ጋር ሊጀምር ነው። ስሙት፣ ተከታተሉት ሲያነበው። ኮሞ ሳቫ Ça va bien? I'm fine. Et toi? And you? Bien? Good? Mal? Bad? ሰሚያሁማ ኮሞ ሳቫ ሳቫ ቢያ ኤቷ ቢያ ማል። እዚህ ጋር ደርሰናል። እዚህ ጋር ትቀጥላለህ። ኮምሲ ኮምሳ ሶሶ ማለት ነው በእንግሊዝኛ። ደህና ነህ ካለ ደህና ነኝ መቸም ደህናም አይደለሁም ምናምን እንላለን። ደሓን ደሓንካ ይኮንኩን ትብል ሓቀይ። በጣም መጥፎ አይደለም፣ በጣም ጥሩም አይደለም፣ መካከለኛ 50 እንድሕር ኮይኑ ኮምሳ ይብሉ ፍራንስ። ኮምሲ እንደዚህ ከምዚ መቸም ደሓን ኮምሳ ይብሉ ኢዶም ኮምሳ ኦኬ። ሶሶ በእንግሊዝኛ ሶሶ ኣርዮ ኦኬ ዘሪልካ ሓደ ሰብ ሶሶ እንድሕር ኢልካ ደሓንካ ይኮንኩን ደህና ነኝ ደህናም አይደለሁም ለማለት ነው። ጄኔ ኮምፕሮ ፓ ድ ኤስ አይነበብም። ጄኔ ኮምፕ ፓ ኤስ አይነበብም። እዚህ ጋር አልገባኝም ለማለት አይ ዶንት አንደርስታንድ ማለት ነው እንግሊዝኛ። አይ ዶንት አንደርስታንድ አስተማሪ ሲያስተምር እንደዚህ ገባህ ካለ በፍራንስ ጄኔ ኮምፕሮ ፓ ትላለ። በእንግሊዝኛ ደግሞ አይ ዶንት አንደርስታንድ ትላለ ማለት በእንግሊዝኛ አይ ዶንት አንደርስታንድ ትላለ ማለት ነው። ኦኬ ዋትስ ዮር ኔም ካለ አንድ ሰው ጄማፐል ማይ ኔም ማለት የኔ ስም ማለት ነው። ማይ ኔም ኢዝ ይለ ስምህን ትነግራለህ ማለት ነው። ማይ ኔም ኢዝ ሄለን፣ ማይ ኔም ኢዝ አብዱ፣ ማይ ኔም ኢዝ ፋጡማ፣ ማይ ኔም ኢዝ ኤደን ወዘተ። ኦኬ ጄማፐል ይነበባል። ማይ ኔም ኢዝ ማለት ነው። ኦን ሻንቴ ማለት ናይስ ቱ ሚት ዩ አንተ ጋር መገናኘቴ፣ አንቺ ጋር መገናኘቴ፣ እናንተ ጋር መገናኘቴ፣ ምሳኻትኩም ምርኻቤ ሕጉሴ ክትብል ድሕር ኮንካ ናይስ ቱ ሚት ዩ ትብል። ናይስ ቱ ሚት ዩ ብፍራንስ ኦን ሻንቴ እዚህ ጋር ምልክት አለው ቴ ይሆናል። ትረዳቸዋለች። ኦን ሻንቴ ኤዴ ሟ ሄልፕ ሚ እርዳኝ፣ አግዘኝ፣ ሓግዝኒ ለወንድም ለሴትም ሊሆን ይችላል። ኦኬ ኤዴ ሟ እርዳኝ፣ ሄልፕ ሚ
ጄቴም ካለ አንድ ፍራንስ አይ ላቭ ዩ እያለ ነው። ወዳለሁ፣ አፈቅርሻለሁ፣ ወድሻለሁ፣ ወዳለሁ ለወንድም ለሴትም ለአንድም ለብዙ። ኦኬ ጄቴም እዚህ ጋር ኮማ ተከብርሞ አሪ ምዛ ኤም ተላገባ ጄቴም ይሆናል ማለት ነው። አይ ላቭ ዩ ማለት አይ ላቭ ዩ ፍራንስ ጄቴም ማለት አይ ላቭ ዩ ማለት ኦኬ። ከዚያ ኋላ ፔቴትህ ይብላል። ለዚህ ፔቴትህ ማለት ምናልባት ማለት ምናልባሽ ትግርኛ ሜይቢ ሊሆን ይችላል። አንድ ነገር እንደዚህ ይሆናል ካልክ አንድ ሰው ሹር ካልሆንክ ሜይቢ ሊሆን ይችላል ክኸውን ክእል እዩ ትብል ምሽ ሜይቢ ትብል ብእንግሊሽ ሜይቢ ብፍራንስ ፔቴትህ ሰምዕዎም ዳህን ካብኡ ኸ እዚህ ጋር ዳእኮኽ ዲ አይነበብም እዚህ ላይ ዲ አይነበብም ዳኮኽ እሺ ለማለት ነው። ኦኬ ለማለት ነው። ዳኮኽ ኦራይት ማለት እሺ ማለት ነው። እዚህ ጋር ኦራይት ኦኬ ማለት ትችላለህ። ኦኬ ሴ ቦ እዚያ ክትንበብ ከላ በምልእታ እዚያ ሴ ቦ ቦን አይደለም ቦ ሴ ቦ ጥሩ ማለት ነው። አሪፍ ኢትስ ጉድ ማለት ነው በእንግሊዝኛ ኢት ኢዝ ጉድ ማለት ነው። ሴ ቦ ኢትስ ጉድ ኦኬ። እጅም ስምዑ ሀሳብ መወዳታ Comme ci, comme ça. So. Je ne comprends pas. I don't understand. Je m'appelle. My name is. Enchanté. Nice to meet you. Aidez-moi. Help me. Je t'aime. I love you. Peut-être. Maybe. D'accord. All right. C'est bon. It's good. ደግሞልኩም ያ መጨረሻ ካብ ፈለማ ክሳብ መወዳታ ስምዕዎ ዊ yes ኖ bonjour hello salut hi bonsoir good evening au revoir goodbye merci thank you merci beaucoup thank you very much de rien you're welcome s'il vous plaît please excuse me pardon sorry je suis désolé I'm sorry comment ça va how are you ça va bien I'm fine et toi and you bien good mal bad comme ci comme ça so je ne comprends pas I don't understand je m'appelle my name is enchanté nice to meet you aidez-moi help me je t'aime I love you peut-être maybe d'accord all right c'est bon it's good. That's all for today. If you have any question or suggestion, you are welcome. አስተያየት ካላቸው ጥያቄ ምናምን ካላችሁ በኮሜንት ቦታ አስቀምጡ። ለዛሬ እዚህ ጋር ሊበቃን ነው። በቂ ነው መሰለኝ። አጭር መስሎኝ ነበር 18 ደቂቃ ምናምን ሞላ እና እዚህ ጋር ልንጨርስ ነው። የሚደረግን አድርጉ። ላይክ አትርሱ። ሼር ካቻላችሁ ሼር አድርጉ። ኮሜንት ሰፋ ያለ ኮሜንት ብታስቀምጡ ጥሩ ይቆጥራል ማለት ነው። እና ለዛሬ እዚህ ጋር ልንሰናበታችሁ ነው። እንደ ሰዓታችሁ አቆጣጠር በመላ ዓለም የምትገኙ ኤርትራውያን፣ ኢትዮጵያውያን በሀፈሻ ወዲ ሰብ በሙሉ ሰላም ጥዕናን ምነ ኣብ ካልእ መደብ ብካልእ መደብ ክንራኸብ ኢና። ክሳብ ሽዑ ገብዘለኹሞ ብሩኽ መዓልቲ ብሩኽ ምሸት ደሓን ኩኑ ቻው።